ይኸውላችሁ ጋይስ አንድ ነገር አለ። ምንድነው? ከዚህ በኋላ የሚፈጠረውን ነገር ልንገራችሁ መጨረሻ ላይ ስለምንገናኝ ይሄ ነገር እንዴት እንደሚሆንና እንዴት እንደሆነ ምናምን እናየዋለን ማለት ነው። ስለዚህ አሁን የሚፈጠረው ነገር ከዚህ በኋላ የሰው ልጅ እንዲሆኑ አይቀጥልም። ምንድነው? አሁን በሚቀጥሉት 2 አመታት ውስጥ አዲስ ደስ የሚሉ ነገሮች ውስጥ ገብተን ነው የምንኖረው። ግን ይሄ በዚህ አመት የሚፈጠር ነገር አለ። እና እነዛ 2 አመታት ማለትም 2019 እና 2020 በኢትዮጵያ ዓመተ ምህረት አቆጣጠር የምናያቸው ነገሮች አሉ። ይህ ነገር ከሆነ በኋላ ቀጥታ ሰው ሁሉ የሚቀየርበት አመት 2020 ይሆናል ማለት ነው። እና የሚፈጠሩት ነገሮች የመጀመሪያው ነገር እኛ ሰዎች ራሳችንን አናውቅም። ሁሉ ነገር እንዳላችሁት ነው የሚሆነው። ፈጣሪ ይመጣል። በጣም ብዙ ነገር ነው የምናየው። ይሄም አመት የሚሆነው 2020 ላይ ነው። የምንገባበት ቀን ወይም ነገሩ የሚጀመረው 2018 በዚህ አመት ነው። ስለዚህ ነገሩ እኛ ሰዎች ራሳችንን መምራት አልነበረብንም። የጠፋው ጥፋት አእምሮአችንን እኛ መምራት አልነበረብንም። አእምሮአችን ነበር እኛ መምራት የነበረበት ይሄን ስለማናውቅ ነበረ። እዚህ ድረስ የደረስነው ባለማወቅ። ስለዚህ ይሄን ነገር አሁን ተውትና ወደ መጨረሻ አመት አካባቢ የ2018 ሳይደርስ ምናየው ነገር ይኖራል። አይ ሆፕ ማለትም በተስፋ ሳይሆን በእርግጠኝነት ትክክል ሆኖ እንደምናገኘው አውቃለሁ። ይህ ነገር በዚህ ጋር አይን ተጨፍኖ አይን አለ እንደማለት ነው። ስለዚህ የሚሆነው ነገር እኛ ሰዎች እስካሁን እየኖርን የነበረው ነገር ጥፋት ነበረ። አእምሮአችንን እኛ መምራት አልነበረብንም አእምሮአችን ነበር እኛ መምራት የነበረበት ማለትም እኛ ውስጥ አንድ ሰው አለ እሱም ሰው አእምሮ ይባላል። ያለ እኛ ፍቃድና ፍላጎት ሰውነታችን አስነስቶ ወይም እኛ ማንቀሳቀስ ይችላል። ነገር ግን እኛ ስለማናውቀው አእምሮአችንን እያዘዝነው ወይም እየመራነው እየኖርን ነው። ስለዚህ የምትገቡበት እንዴት ነው? በመጀመሪያ አንድ ቦታ ላይ ተቀመጡ። እዛ ከተቀመጣችሁ በኋላ እዛው ቅሩ እንጂ አእምሮአችሁ እስካላዘዛችሁ ምንም አይነት ነገር እንዳታደርጉ። ልክ ምግብ ሲርባችሁ ምግብ እንድትበሉ እንደሚያዛችሁ እንደዛ እስካላዘዛችሁ ምንም አይነት ነገር እንዳታደርጉ። ከዛ በኋላ ልክ አእምሮአችሁ ቀን እንደፈቀዳችሁለት ሲያውቅ እናንተን ሰውነታችሁን አስነስቶ መንቀሳቀስ ወይም እናንተ ማኖር ይጀምራል ማለት ነው። ስለዚህ አመሰግናለሁ።